በአሁኑ ሰዓት በደቡብ ኢትዮጵያ ክልል የተከሰተውን ሄሞሮጂክ ፌቨር አስመልክቶ ስለ በሽታው ዝርዝር ነገር እንወቅ። ሌሎች ወቅታዊና ጠቃሚ መረጃዎች እንዲደርሱ ይህንን አካውንት ፎሎ ያድርጉ። ሄሞሮጂክ ፌቨር ምንድን ነው? ይህ በሽታ በቫይረስ የሚከሰት ከባድ የበሽታ ቡድን ነው። በሽታው በመሰረቱ የደም መፍሰስን ወይም የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ በተለያዩ ቫይረሶች የሚመጣ በሽታ ነው። የበሽታው መንስኤና የቫይረስ አይነት ኢቦላ፣ ሪፍት ቫሊ ፌቨር እና የሎ ፌቨር ተብሎ የሚከፈል ሲሆን እንደ ኢቦላ ቫይረስ፣ ደንጉና የሎ ፌቨር የተባሉ ቫይረሶች የበሽታው መንስኤ ሲሆን በትንኝ ንክሻም የሚመጡ ናቸው። በሽታው ስሙ እንደሚያመለክተው በተለያዩ የሰውነት ክፍሎች ደም እንዲፈስ በማድረግ ለሞት የሚዳርግ ሕክምና አልባ አደገኛ በሽታ ነው። በተለያዩ የሰውነት ክፍሎች ደም መድማትና መፍሰስ ከተከሰተ የበሽታው ከባድ ደረጃ ምልክት ነው። በሽታው እንዴት ይተላለፋል? ከተያዙ እንስሳት ጋር በመነካካት በእንስሳት ለምሳሌ አይጥ፣ ሽንት፣ ምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች በሚነካኩበት ጊዜ፣ ሁለተኛ በነፍሳት ንክሻ፣ ሶስተኛ ከሰው ወደ ሰው ማለትም ከተያዘ ሰው የሚገኝ ደም፣ ምራቅ፣ የሰውነት ፈሳሾች ወይም ሌሎች ክምችቶች በቀጥታ በሚነካኩበት ጊዜ። ይህ ለበሽታው ከባዱና ዋነኛው አይነት የመተላለፊያ መንገድ ነው። የበሽታው ምልክቶቹ በድንገት ሊታዩና በፍጥነት ሊባባሱ ይችላሉ። አንድ ሰው በቫይረስ ከተጠቃ ከ2 እስከ 21 ቀናት ውስጥ ምልክቶቹ መታየት ይጀምራሉ። ምልክቶቹ በሁለት ከፍሎ ማየት የሚቻል ሲሆን የመጀመሪያው ቀለል ያሉ ምልክቶችና የመጨረሻው ደግሞ አደገኛና አስጊ ደረጃ ላይ የሚታዩ ምልክቶች ናቸው። የመጀመሪያ ምልክቶች የሚባሉት ከፍተኛ የሰውነት ሙቀት ወይም ትኩሳት፣ ሁለተኛ ድካምና የመዛል ስሜት፣ ሶስተኛ የጡንቻ የአጥንት ህመምና ቁርጥማት፣ ራስ ምታት እንዲሁም የጉሮሮ ህመም ናቸው። ከባድ ምልክቶች የሚባሉት ደግሞ በሽታው እየተባባሰ ሲሄድ የሚታዩ ናቸው። እነዚህም በቆዳ ስር ደም መውጣት፣ ከአፍ፣ አፍንጫ፣ ከአይን ወይም ከጆሮ ደም መፍሰስ፣ አእምሮ መናጋት ወይንም መደንገጥ፣ ራስን መሳት፣ ኮማ ውስጥ መግባት፣ የኩላሊትና የጉበት መጎዳትና ስራ ማቆም፣ ከፍተኛ ድካም ወይም ሾክ፣ የበርካታ አካላት አለመስራት፣ እነዚህ ከባድ የሚባሉት ናቸው። በሽታውን እንዴት መከላከል ይቻላል? በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ አንጎበር ነፍሱን ከሞት የሚታደግ ስለሆነ በአግባቡ ይጠቀሙት። ከታማሚ ሰው ጋር ያለዎትን ንክኪ መከላከልና አፋጣኝ አስፈላጊ የሕክምና እርዳታ ማግኘት አስፈላጊ ሆኖ በሽታውን ሙሉ በሙሉ ማዳን የሚቻል ሕክምና የለም። መከላከል ብቸኛው ቁልፍ መንገድ ነው። የሚከተሉትን ማድረግ ያስፈልግዎታል። እጆን በንጽህና ይታጠቡ። በሳሙናና በንጹህ ውሃ ዘወትር መታጠብ አስፈላጊ ነው። ከሌሎች ሰዎች ወይም ክምችቶች ራስዎን ይጠብቁ። ከሰዎች ደም፣ ምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች ንክኪዎች ራስዎን ይጠብቁ። ይህ ለቤተሰብ አባላትና በተለይም ለሕክምና ባለሙያዎች እጅግ አስፈላጊ ነው። ብዙ የሕክምና ወይም የጤና ባለሙያዎች ሕይወታቸውን የሚያጡት በወረርሽኝ ምክንያት ነው። ከእንስሳት ይራቁ። አይጦችንና ሌሎች እንስሳት ከቤቱ አርቀው ያቆዩ። የሚታወቁ የእንስሳት ክምችቶች ባሉበት ስፍራ ጥንቃቄ አይለየዎት። ከነፍሳት ይጠበቁ። አንጎበር መጠቀም ነፍሳትና ወረርሽኙ ወደ ተከሰተበት ቦታ ፈጽሞ አይሂዱ። አንጎበር መጠቀም ነፍሳትና ወረርሽኙ ወደ ተከሰተበት ቦታ ፈጽሞ አለመሄድ የመተላለፍ ዕድሉን ይቀንሰዋል። ለሕክምና ባለሙያዎች መከላከያ ይጠቀሙና ሙሉ አካልዎትን የሚደብቁ ልብሶች ይልበሱ። ከዚህ በተረፈ እግዚአብሔር ይጠብቀን።